ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ እግዚአብሔር ይመስገን ሁሉ ሰላም። እኔ ጋር ጌታ ይባረክ። እናንተ እንዴት ናችሁ? ስራ፣ ጤና፣ መግባት፣ መውጣት የእናንተ የተባለ ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ጌታ ይባረክ። ይሄ አሰል ነው፣ እንደምታዩት አሰል ነው። አሰል ምንድን ነው? አሰል ማር ነው ማለት ነው በአረበኛ አሰል። እና እዚህ ቀን ሌሊቱ ገላምጠ ትንሽ ተከጨለመብኝና፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። ዋው አያምርም? በጣም ነው የሚያምረው። ከመዝሪያችን ከራሳችን መዝሪያ ማለት ነው የተቆረጠ አሰል ማሻአላ ነው። እና እንዴት ናችሁ? ዘመናችሁ ህይወታችሁ እንግዲህ እንደ ማር ይጣፍጥ። አሜን በላ። እንደ ማር ይጣፍጥ። እውነቴን ነው የምላችሁ። ማር ለብዙ ነገር መድኃኒት ነው እና ያው ይሄ ደግሞ የቤት ማር በጣም ያስፈልጋል። እውነቴን ነው የምላችሁ። በጣም ትንሽዬ ጉንፋን ሲይዛችሁ ትንሽዬ በሲኒ አድርጋችሁ ብትጠጡ ወይ ብትበሉ በጣም ጠቃሚ ነው እና ከገበያ ማር 10 እጅ ይሻላል። እኛ ቤት ግን በየጊዜው እንደዚህ ትቆረጣለች። ያ ብዙ አለ ግን ያው በየጊዜው ሰዓት ሲደርሱ ይቆረጣል። እና ምን ልላችሁ ፈልጌ ነው፣ ይሄ ማር እንግዲህ ለብዙ ነገር መድኃኒት ነው። ካገኛችሁት ቢሉት የኢትዮጵያ ማር ይመስላል። ቤት ውስጥ ካለ እንደዚህ አይነት ማር ነጭ ማር ካገኛችሁ እውነቴን ነው የምላችሁ ለጉንፋናችሁ ይሄ ለተለያየ በሽታ መድኃኒት እየበላችሁ እሺ። እና ደግሞ እኔ ቤቴ ውስጥ ስላለ ችግር የለም። እኔ ማለት ያው ባለፈው በዚህ ሳምንት ሁለቴ መጥቷል እንደዚህ እና በየጊዜ ስለሚቆረጥ እኔ ችግር የለም። እናንተ ደግሞ ካገኛችሁት እንደዚህ ንጹህ ማር የቤት ማር ብሉ ጠጡ እሺ። እና ደግሞ ሆብዝ ላይ ማርጋችሁ ብሉበት እሺ። ሌላ ነገር ከምትበሉ ይሄን ብሉት። ይሄ በጣም ቪታሚን ያለ መድኃኒት ያለ ነገር ነው እና በጣም አሪፍ ነው። እንደኔ በጣም አሪፍ ነው። እውነቴን ነው የምላችሁ። እኔ ጣዕሙ ስኳር የሌለ በጣም ደስ የሚል ቃና ያለ ነው። በጣም ስኳር ያልበዛ ማለት ነው። እንደዚህ አይነት ነገር ከገበያ ስንገዛ ይሄ ጠርሙሱ ላይ የተደረገ እሱ በጣም ስኳር አለው። ለምን መስላችሁ? እነሱ ሊያቀላቅሉም ስለሚችሉ አይታወቅም። አይኔ ያላየ ነገር መፍረድ ደግሞ ከባድ ነው። እኔ በአይኔ ስላላየው ደግሞ አልፈርድም። ግን ጣዕሙ በጣም ስኳር ነው የምለው። ይሄ ግን ንጹህ የቤት ማር ህይወት ውስጥ በጣም ያምራል። ዋው ዋው ብላል። በጣም የሚያምረው የምር እኔ በጣም ወደድኩ ማለት ነው። ብሉት፣ ካገኛችሁ ብሉት። እግዚአብሔር ዘመናችሁን ይባርክ። ተባረኩልኝ። አይሻ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ ቤትን እንድታበረታቱ በአክብሮት ጠይቃችኋለሁ። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ቤቱን ሞቅ ደመቅ እንድታደርጉ እንድታበረታቱ በጌታ ፍቅር ጠይቃችኋለሁ። ሰላማችሁ ይብዛላችሁበት ቦታ ሁሉ። ቪዲዮን ሲታዩ ደግሞ ጨርሳችሁ እያያችሁ ኮሜንት ላይ ሀሳብ አስተያየታችሁ እንድትሰጡ ላይክ እንድታደርጉ በክብር ጠይቃችኋለሁ። ጌታ ይባርካችሁ። ተባረኩ። የምታዩት